በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወስምንቱ ለኅዳር በዛቲ ዕለት ኮነ ሰማዕት ቅዱስ ሰላማሞን ኤጲስቆጶስ ዘሀገረ ኒቅዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 28 በዚህች ቀን የሀገረ ኒቅዮስ ኤጲስቆጶስ ቅዱስ በረባሞን በሰማዕትነት አረፈ። ይህም ቅዱስ በኢየሩሳሌም ሀገር ከሌዊ ነገድ ለሆነ ለእስጢፋኖስ ከዘመዶቹ ውስጥ ነው። የአባቱም ስም አብርሃም ነው። እርሱ የሌዊ ልጅ የዮሴፍ ልጅ ለስምዖን ወንድም እስጢፋኖስ እናት ወንድሟን የሆነ ነው። በተወለደም ጊዜ በአባቱ ስም ስምዖን ብለው ጠሩት። አባቱ ሲሞት ክርስቲያን ሊሆን ዘንድ ወደደ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ወደ ኤጲስቆጶስ አባ ዮሐንስ እንዲሄድ እንዳዘዘውም ሄደ። እርሱም የመድኃኒታችንን የክርስቶስን ሰው የመሆኑ ምስጢር ገለጠለት። ግን ዘመዶቹ የሆኑ አይሁድን ስለፈራ በኢየሩሳሌም ሀገር የክርስትና ጥምቀትን ሊያጠምቀው አልፈለደም። ኤጲስቆጶሱም ስለ እርሱ ምን እንደሚያደርግ ሲያስብ የእመቤታችን ቅድስት ድንግል ማርያም ተገልጣለት ወደ እስክንድርያ ሊቀ ጳጳሳት ቴዎናስ እንዲልከው አዘዘችው። ሰረባሞንም እየተጓዘ ሳለ እነሆ የእግዚአብሔር መልአክ ቀደም ብሎ በሰው አምሳል ወደ ቴዎናስ ቀርቦ ስለ ቅዱስ ሰረባሞን አስረዳው። ሰረባሞንም በደረሰ ጊዜ የእግዚአብሔርን ሕግ አስተምሮ የከበረች የክርስትና ጥምቀትን አጠመቀው። ከዚህ በኋላ ከእስክንድርያ ከተማ ውጭ በሆነች በአባ ሳዊሮስ ገዳም ውስጥ መነኮሰ። አባ ቴዎናስም ባረፈ ጊዜ በእርሱ ፈንታ አባ ጴጥሮስ ተሾመ። ያን ጊዜ መልእክተኞችን ልኮ ይህን አባ ሰረባሞንን ወደ እርሱ አስመጥቶ በሊቀ ጵጵስናው ስራ እንዲረዳው አደረገ። ከዚህም በኋላ ኒቅዮስ የሚባል አገር ኤጲስቆጶስነትን ሾመው። ብዙዎች አብያተ ክርስቲያናትን በእርሱ ደስ አላቸው። እግዚአብሔርም በእጆቹ ድንቆች ተአምራትን አደረገ። በአገሩ አቅራቢያ ሰዎች የሚያመልኳቸውን የጣዖታት ቤቶች ነበሩ። ያጠፋቸውም ዘንድ እግዚአብሔርን ለመነው። በዚያም ጊዜም ምድር አፏን ከፍታ ዋጠቻቸውና በቦታው ላይ ባህር ሆኖ ሸፈናቸው። እግዚአብሔርም ከአገረ ስብከቱ ጣዖታትን ደመሰሰ። ዳግመኛም አብን ወልድም መንፈስ ቅዱስም አንድ አካል የሚያደርግ የሰባልዮስን ስድብ አስወገደ። ዲዮቅልጥያኖስም ክዶ ጣዖታትን በአመለከ ጊዜ ቅዱስ ሰረባሞን የአምላክነትን አምልኮ እንዲሽር ነገሩት። እርሱም ሰምቶ ተቆጣ። ወደ እርሱም እንዲያመጡ ታዘዘ። ሲወስዱትም ከንጉሱ መልእክተኞች ጋር እስክንድርያ ከተማ ደረሰ። ሊቀ ጳጳሳት ጴጥሮስም ወደ እርሱ መጣ። ከእርሱም ጋር ብዙ ካህናት ነበሩ። ሰላምታም ሰጡት። ፊቱም እንደ እግዚአብሔር መልአክ ፊት ብሩህ ሆኖ አዩት። ወደ ንጉሱም በደረሰ ጊዜ በተለያዩ በብዙ አይነት ስቃይ አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለ ጥፋት በጤንነት አስነሳው። ይህንንም ድንቅ ስራ አይተው ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አመኑ። ሕዝብ ሁሉ በእርሱ ምክንያት በጌታችን እንዲያምኑ ንጉሱ ፈርተው የእንዴናው ገዥ አርያኖስ ወዳለበት ወደ ላይኛው ግብጽ ሰደደው። በዚያ እንዳሰቃየውና ራሱንም በሰይፍ እንዲቆርጥ በዚያንም ወቅት መኮንኑ አርያኖስ የኒቅዮስ ከተማ ወደብ አቅራቢያ በመርከብ ውስጥ ነበር። መርከቢቱ ቆመች። ከቦታውም ሊያንቀሳቅሷት አልተቻላቸውም። ቅዱስ ሰረባሞንንም አውጥተው ለሀገሩ ደቡብ ወደ ሆነ ቦታ ወስደው በዚያ ራሱን በሰይፍ ቆረጡት። ምዕመናንም መጥተው ስጋውን ወስደው በክብር ገነዙትና በቤተ ክርስቲያንም ውስጥ አኖሩት። ከስጋውም ድንቆች ተአምራት ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለቀዳሜ ሰማዕት ዘመዱ ወፍጻሜ ስም ሱታፌ ክበዱ ሰረባሞን ለእሌከ አመ አላውያን ሰደዱ ሶበርኡ ስእለ ፈጣሪ ለስመ ገጽከ በአውዱ ታዘ እገሪከ አናብስት ሰገዱ ሰላም እብ ስነ ሰረባሞን ዘኤፍራታ
ነፂሮሙ ጥልቀ ዘህሊናው ጥባታ ከመ ይኩኑ ሰማዕተ ውስተ አውደ ግሩም ሀተታ ገደፈ አብ እጓሎ ወእምኒ ወለታ ወመርዓትኒ ሀደገት ሐመታ። በዚህችም ቀን በኢትዮጵያ ምድረ በደብረ ቁንጽል ተጋድሎውን የፈጸመ አባ ሊቃኖስ ያረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሊቃኖስ አሐዱ ቅዱሳን ትሳቱ እለ ይትፈቀዱ በከተማ ርእሴ ዘልፈ አክሊለ ሕይወት ይሁዱ አጻብዒሁ ጊዜ ጸሎት አምሳለ መሃቱ ዘነዱ ወበሂዘ በትር ካዕበ ዘተሰቁረ እዱ ዛቀብኩማ ወሌታ ዘኪረ አእላፍ እምነ ተጸምዱ ከዘልፈ ለላ አነብብ ዘወከብ ዘንዴቴ መጽሐፍ እንተረሰ ከግዚኦ ጸሪቀ መበለት ወኩፈ አብኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ ጉባኤዛቲ መካን እስከ አረጋዊ ልሂቅ ወንጉስ ሕፃን ለዘጻፎ በአክታብ ወለተጻፎም ትሄዳል ለተዘንብቦ ለተርጉሞ ልሳን አዲስ ወለተሰማ ቃሎ በእዝነ መንፈስ መጸለተሙ ማርያም አራቂተ ኩሉ እንዋይ ስውር የማርነ ኢየሱስ ክርስቶስ ስውር የማርነ ኢየሱስ ክርስቶስ ስውር የማርነ ኢየሱስ ክርስቶስ